የዶላር ዋጋ መጨመርስ ደንበኞች ላይ ተጽዕኖ ይፈጥራል? አፓርትመንት እየገነባን እንገኛለን። በካሬ 57000 ብር ይሆናል ማለት ነው። በምን ያህል ጊዜ ታስረክባላችሁ? ባላችሁስ ጊዜ ባታስረክቡስ? የንግድ ሱቆቻችን ላይ 100% ለሚከፍሉ ደንበኞች የ10% ዲስካውንት አለን አሁን ላይ ማለት ነው። ሰላም ውድ የንርዱ ቤተሰቦቻችን እንዴት አላችሁ? እንግዲህ ዛሬ የምንገኘው ቆንጆ የሆኑ ቤቶችን በቆንጆ ዋጋ እያስረከበ የሚገኘው ቴምር ሪል ስቴት ነው። እስኪ ውስጥ ደግሞ ገብተን ያለውን ነገር አንድ ላይ ነው። ሰላም እንዴት ነሽ? እግዚአብሔር ይመስገን። አረፍ በይ። እሺ እንኳን ወደ ቴምር ሪል ስቴት በሰላም መጣሽ። አመሰግናለሁ። እንኳን ደህና ቆያችሁኝ። እንዴት ነሽ? እስኪ ራስሽን ለተመልካች አስታውቂልኝ። ረዴት ሽመልስ እባላለሁ። ቴምር ሪል ስቴት ውስጥ በሽያጭ አማካሪነት ነው የምሰራው። ቴምር ሪል ስቴት ማን ነው? በኮንስትራክሽን ዘርፉ 10 ዓመታትን እንዲሁም ደግሞ በሪል ስቴቱ 7 ዓመታትን የቆየ ካምፓኒ ነው። በጣም ጥሩ። አሁን በ7 ዓመት ውስጥ ምን ያህል ሳይቶችን አስረክባቸዋል ለደንበኞች? መልካም። በ7 ዓመት ውስጥ 7 ሳይቶችን ለደንበኞች አስረክበናል። የሚገኝበትን ቦታ የመጀመሪያው ለቡ ላይ 2 ሳይቶችን የመኖሪያ ቤት አፓርትመንቶችን ገንብተን አስረክበናል። በቀጣይ ደግሞ 4 ኪሎ ላይ እንደዚሁ ሚክስድ ዩዝድ አፓርትመንት የሚባል አስረክበናል። ከዛ በተጨማሪ ደግሞ ላፍቶ ላይ እና አጠና ተራ እንዲሁም ደግሞ ሀያት ላይ 2 ሳይቶችን ገንብተን አስረክበናል። አሁን ስለ ደንበኞች ያወጣችሁት ኦፈር የት ነው? ቴምር ሪል ስቴት አሁን ላይ በመዲናችን ዋና በተባሉ ቦታዎች ላይ የተለያዩ ግንባታዎችን እያደረገን እንገኛለን። የመጀመሪያው የንግድ ሱቃችን ፒያሳ ላይ የሚገኝ ነው። በተጨማሪ ደግሞ እዛው ፒያሳ ቸርችል ጎዳና ኢኖቬሽን ሚኒስቴር ፊት ለፊት ደግሞ የመኖሪያ ቤት አፓርትመንት G+22 የሆነ እየገነባን እንገኛለን። በተጨማሪ ደግሞ ሀያት ላይ 3 ሳይቶችን እየገነባን እንገኛለን። እሺ ስለ ንግድ ሱቃችሁ እስኪ ለተመልካች በደንብ አብራሪልኝ። መልካም። የንግድ ሱቃችን የሚገኘው ፒያሳ እንደነገርኩሽ ጊዮርጊስ ቤተክርስቲያን ፊት ለፊት ወይም ደግሞ ፒያሳ አድዋ ሙዚየም ፊት ለፊት ላይ ነው የሚገኘው። ከፊት ለፊቱም 18000 የመኪና ማቆሚያ ተርሚናል እየተገነባ ይገኛል። 4000 ካሬ ላይ ያረፈ የንግድ ማዕከል ነው የገነባን የምንገኘው። G+5 ነው። አዎ በጣም ግዙፍ የሆነ ሞል ነው። ዘመናዊ ሞል ነው የገነባን ያለ ነው ማለት ነው። ምንድነው በውስጡ የሚይዙት ነገሮች 4 ሊፍት ይኖረዋል፣ እንዲሁም 2 ስኬለተን ይኖረዋል። በተጨማሪም ዋተር ሪዘርቪየር እና ስታንድ ባይ ጀነሬተር የተገጠመለት ነው የሚሆነው። እንዲሁም የራሱ የህንፃው ደግሞ 3000 መኪና ማቆሚያ ፓርኪንግ 2 ቤዝመንት ያለው ነው ማለት ነው። በየፍሎሩ ላይ ደግሞ 2 መታጠቢያ ቤቶች ይኖራሉ። ስለዚህ ሁሉንም ነገር ያካተተ ነው ማለት ነው የንግድ ሱቆቹ? አዎ ሁሉንም ነገር ያካተተ ዘመናዊ ሞል ነው የሚሆነው ማለት ነው። እሺ ከምን ያህል ካሬ ጀምሮ የንግድ ሱቆችን አያጥፋቸዋል? መልካም። እኛ በካሬ ደረጃ ያስቀመጥነው 20 ካሬ ነው ለአንድ ሱቅ ማለት ነው። ግን ደግሞ ደንበኞች በሚፈልጉት መልኩ እያሰፉ መጠቀም ይችላሉ፣ ወይም ደግሞ አንደኛውን ሱቅ ከአንደኛው ጋር መርጅ እያደረጉ መጠቀም ይችላሉ እንደየፍቃዳቸው ማለት ነው። ስለዚህ አቀላቅሎ መጠቀም ይቻላል ማለት ነው? አዎ አቀላቅሎ መጠቀም ይቻላል። ምንድነው ለምሳሌ አሁን ለሬስቶራንት፣ ለፋርማሲ ሲሆን፣ ለክሊኒክ ሲሆን ግዴታ ካሬዎቹም ሰፋ ማለት አለባቸው። ለዚህ ደንበኛው በሚፈልገው መልኩ ሰፋ እያደረገ መጠቀም ይችላል። እኛ ግን ለአንድ ሱቅ ያወጣነው 20 ካሬ ነው። በንግድ ሱቆች ውስጥ ያከፋፈል ሁኔታ ምን ይመስላል? መልካም። እሱም ከመናገር በፊት ግን ቴምር እየበላሽ የንግድ ሱቃችን በካሬ ሳይሆን በፍሎር ነው ዲፍረንሱ ፕራይሱ ማለት ነው። ቅድም እንደነገርኩሽ የሁሉም ሱቆቻችን 20 ካሬ ናቸው ብዬሻለሁ እና የሚለያዩት በሚመርጡት ፍሎር ነው ደንበኞች እንጂ በካሬ አይደለም። ምንድነው አሁን ለምሳሌ ግራውንድ ላይ ስናይ 2 አይነት አከፋፈል ነው ያለን። ግራውንድ ላይ ያለው የመጀመሪያው የአስፓልቱን ፊት የሚይዘው ሱቆቻችን 10 ሚሊዮን ናቸው። ከዛ ደግሞ ውስጥ ላይ የሚገኙት ሱቆቻችን 7 ሚሊዮን ናቸው። ግራውንድ ሲሆን ማለት ነው። ግራውንድ ላይ ሲሆን ማለት ነው። በዛው ላይ ደግሞ አንደኛ ላይ ሲሆን 5 ሚሊዮን ይሆናል። ሁለተኛ ላይ ሲሆን ደግሞ 4.8 ይሆንና ሶስተኛ ላይ ሲሆን 4.2 ይሆናል ማለት ነው። ስለዚህ ከፍ እያለ በመጣ ቁጥር ይቀንሳል ማለት ነው ዋጋቸው። 4 እና 5 ላይ ሲሆን ደግሞ 3.9 ይሆናል ማለት ነው። ምንድነው እዚህኛው ላይ መጨመርልሽ ነገር ሁሉንም በአንዴ መክፈል አይጠበቅባቸውም። ቅድመ ክፍያ ከፍለው ከዛ ቀሪውን ደግሞ ቀስ እያሉ በፕሮግረሱ መሰረት መክፈል ይችላሉ ማለት ነው። የዶላር ዋጋ መጨመርስ ደንበኞች ላይ ተጽዕኖ ይፈጥራል? መልካም ጥሩ ጥያቄ ነው የጠየቅሽኝ። አንዳንድ ቦታዎች ላይ የዶላር መጨመር እንዲሁም ደግሞ ኮንስትራክሽን ማቴሪያል እቃ ጭማሪ ሲኖር ደንበኛ ላይ
አዲሽናል ፔመንት ጭማሪ ሲኖር እናያለን ማለት ነው። እኛ ጋር ግን ምንድነው በተዋዋልንበት ወይም ደግሞ ዛሬ በተነጋገርንበት ዋጋ ነው እስከ መጨረሻው ድረስ የምንጨርሰው ማለት ነው እንጂ በመሀል የኮንስትራክሽን ማቴሪያል እቃዎች ላይ ጭማሪ ቢኖር እንዲሁም ደግሞ የዶላር ከረንሲው ከፍ ቢልም የሚጨመር ጭማሪ አይኖርም ማለት ነው። ስለዚህ ደንበኛን የሚያሰጋው ነገር የለም ማለት ነው። ምንም የሚያሰጋው ነገር የለም። እንዲሁም ደግሞ እዚህ ላይ መጨመረልሽ ነገር ምንድነው እኛ ጋር በፕሮግረስ ነው ክፍያዎችን የሚከፈለው ማለት ነው። ያ ማለት ደንበኛው ሳያይ ምንም አይነት ክፍያ አይከፍልም ማለት ነው። የሚቀመጡ አግሪመንታችን ላይ የሚቀመጡ አከፋፈል ሁኔታዎች አሉ። እነሱን እየተከተለ ይከፍላል ማለት ነው እና የግንባታውን ሂደት ሳያይ ምንም አይነት ክፍያ አይከፍልም። በምን ያህል ጊዜ ታስረክባላችሁ? ባላችሁስ ጊዜ ባታስረክቡስ? መልካም የምናስረክብበት ጊዜ በአንድ አመት ከ6 ወር ጊዜ ውስጥ ነው። ባልነው ጊዜ ደግሞ እንደምናስረክብ በጣም እርግጠኛ ሆነን ነው የምንናገረው። በተጨማሪም ደግሞ ከዚህ ውጪ ደግሞ በተለያዩ ምክንያቶች እንኳን ቢዘገይ አግሪመንታችን ላይ ተቀምጧል። ድርጅቱ ራሱ 0.01% ቅጣት ይኖረዋል ማለት ነው ለደንበኛ ካላስረከባችሁ ማለት ነው። ባልነው ጊዜ ባናስረክብ ግን ደግሞ በጣም በእርግጠኝነት ቅድምም እንደነገርኩሽ 7 ሳይቶችን በ7 አመታት ውስጥ ነው ያስረከብነው። ያ ማለት አንድ ሳይትን በአንድ አመት ጊዜ ውስጥ ነው ሰርተን ያስረከብነው ማለት ነው። ለዚህ ይሄንንም ደግሞ ማናስረክብበት ምንም አይነት ምክንያት የለም። ይሄንንም ቅጣት ያስቀመጥነው ደግሞ ለደንበኛው ምቾት እኛም ደግሞ በራሳችን እንደምንተማመን ለማሳየት ነው። ስለዚህ የደንበኛ መጉላላት የለውም ማለት ነው። ምንም አይነት ደንበኞቻችን የሚጉላሉበት ነገር አይኖርም ማለት ነው። እንግዲህ ተመልካቾቻችን እንደሰማችሁ ቴምር ሪል ስቴት 900,000 ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ይዞላችሁ መጥቷል። አሁን ደግሞ ያሉትን የመኖሪያ ቤት አማራጮች አንድ ላይ ነው። እሺ ቅድም እንደነገርሽኝ ፒያሳ ላይ እና ሀያት ላይ የመኖሪያ ቤት አማራጮች አሉ ብለሽኝ ነበረ። እስካሁን ደግሞ ለተመልካቾች የመኖሪያ ቤት አማራጮችን በዝርዝር ብትነግሪኝ። መልካም የመኖሪያ ቤት አፓርትመንቶቻችን ቅድም እንደነገርኩሽ ፒያሳ ላይ ሊሴ ገብረ ማርያም ትምህርት ቤቱ ጀርባ ወይም ደግሞ ኢኖቬሽን ሚኒስቴር ፊት ለፊት ነው የሚገኘው። G+21 የሆነ የመኖሪያ ቤት አፓርትመንት ነው እየገነባን የምንገኘው። በውስጡም ደግሞ 4 ሊፍቶች በውስጡ ይኖሩታል። ዋተር ሪዘርቪየር እና ስታንድ ባይ ጀነሬተር ይኖረዋል ማለት ነው። እዚህኛው የመኖሪያ ቤት አፓርትመንታችን ላይ እስከ 3ኛ ፍሎር ድረስ ፓርኪንግ ነው የሚሆነው ከቤዝመንት ጀምሮ። ከ3ኛ ፍሎር በኋላ ደግሞ መኖሪያ ቤቶች ይጀምራሉ ማለት ነው። ከባለ 1 እስከ ባለ 3 መኝታ ቤቶች ነው ያሉን። እንዲሁም ደግሞ ቅድም አልነገርኩሽም ነበርና 21ኛ ፍሎር ላይ ቴራስ ነው የሚሆነው ማለት ነው። ደንበኞች ለሚፈልጉት ነገር ሰፊ የሆነ ቴራስ ስለሆነ ለሚፈልጉት ነገር መጠቀም ይችላሉ ማለት ነው። እሺ እስካሁን ስለ ፒያሳው ያለው ሳይታችሁ አውርተሽኝ ነበረ። አሁን ደግሞ ሀያትን ለሚመርጡ ደንበኞች እስኪ ስለ ሀያት ያለው ሳይታችሁ ደግሞ አንዳንድ ነገር በይ። ሀያት ላይ የሚገኙት ሳይቶቻችን የመጀመሪያው ደራርቱ አደባባይ ጋር የሚገኘው ሳይታችን ሲሆን የግንባታው ሂደት 80% የደረሰ G+15 የሆነ እንዲሁም ደግሞ በካሬ 69,000 ብር እየሸጠ እንገኛለን ማለት ነው። በተጨማሪም እዛው አያት ሎሚያድ ሱፐርማርኬት ከፍ ብሎ ደግሞ የግንባታው ሂደት 40% የደረሰ G+10 የሆነ የመኖሪያ ቤት አፓርትመንት እየገነባን እንገኛለን። በካሬም 61,000 ብር ነው የምንሸጠው እዛ ላይ ማለት ነው። እንዲሁም ደግሞ አያት ፈረስ ቤት ጋር ዛም ጋር የመኖሪያ ቤት አፓርትመንት እየገነባን እንገኛለን። በካሬ 57,000 ብር ይሆናል ማለት ነው። እሺ ቆንጆ ቆይታ ነበር እያደረግን የነበረው። በስተመጨረሻ ቀረ የምትዩ መልእክት ካለ ማስተላለፍ የምትፈልጊው መልእክት ካለ ለደንበኞች? መልካም እሺ አሁን የነገርኩሽ ዋጋዎች እንዳለ ዲስካውንት የወጣባቸው ናቸው የመኖሪያ ቤቶቻችን ላይ ተናገርኩት። እንዲሁም ደግሞ የንግድ ሱቆቻችን ላይ 100% ለሚከፍሉ ደንበኞች የ10% ዲስካውንት አለን አሁን ላይ ማለት ነው እና ይሄንንም እድል እንዲጠቀሙ ጋብዛለሁኝ። በተጨማሪም ደግሞ ለሳይት ጉብኝት እንዲሁም ደግሞ ለኦፊስ ቀጠሮ ከታች በሚገኘው ስልክ መደወል ይችላሉ። እንግዲህ ተመልካቾቻችን የዛሬ ቪዲዮ ይሄንን ይመስል ነበር። እንደወደዳችሁት በጣም እርግጠኛ ነኝ። ሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን።